ከሞቱት በላይ ካሉት በታች በማድረግ ይችን እናታችንን ለ14 ዓመት ከልጆቿና ከባለቤቷ በመነጠል ሳዑዲ ውስጥ የደበቁ አደላሎች ፎቶ እጃችን ላይ ገብቷል። እነዚህ የምትመለከቷቸው ወንድማማቾች መሐመድ ኑር የተባለው ግለሰብ የሚኖረው ዱባይ አላይን ሲሆን ከላይ ከማል መሐመድ የተባለው ደግሞ አዲስ አበባ ቢሮ ከፍተው አሁንም ዱለላውን አጧጡፈውታል። ይቺ ምስኪን እህታችን እናቷን በማፈላለጓ አንተ ቪዲዮ ከሰራልኝ በኋላ እናትሽን ማፈላለግሽን ካላቆምሽ አባትሽንም ታጨዋለሽ በማለት እያስፈራሩ ይገኛሉ ትላለች። እባካችሁ እነዚህ ደላሎች ጋራ ተጽዕኖ በመፍጠርና እነዚህን ሰዎች ተጠያቂ በማድረግ ይቺ ለ14 ዓመት የተደበቀች እናታችንን እናገኛት። እነዚህ አረመኔና ጨካኝ የሆኑ ግለሰቦች ይቺን እናታችንን ለ14 ዓመት ነው ከዱባይ ወደ ሳዑዲ በመሸጥ ከልጆቿና ከአባቷ ከባለቤቷ በመደበቅ ያለችበት ቦታ ይታወቅ።